ሰላም ጤና ይስጥልን ውድና የተከበራችሁ የአማንቲው ቤተሰቦች በያላችሁበት ሰላምና ጤናን እየተመኘው አማኒ ነኝ ከአማንቲው። ዛሬ ደግሞ የሰው ልጅ ጥበብና የኢንጂነሪንግ ክህሎት ወደ ምን ደረጃ እንደደረሰ የሚያሳዩ በአይናችን ስናያቸው የሚያስደምሙ በዓለማችን ላይ የሚገኙ 8 አስገራሚ ድልድዮችን ይዤላችሁ ቀርቤያለሁ። ከደመና በላይ ከፍ ብለው የሚታዩ ወንዞችና ባህሮችን በመሃል በመሰንጠቅ ከተሞችን የሚያገናኙ እንዲሁም መልክዓ ምድራቸው ራሱ ፈታኝ በሆነባቸው ስፍራዎች ላይ የተገነቡ እነዚህ ድልድዮች የሰው ልጅ ከማይቻል ከሚመስል ነገር ጋር የሚያደርገው ፍልሚያ የሚያሳዩ ውጤቶች ናቸው። ከነዚህ ድልድዮች መካከል የትኛው ነው በጣም አስደናቂው? የትኛውስ ነው ለመሻገር ድፍረትን የሚጠይቀው? የዛሬው ጉዞአችንን አብረን እንጀምር። ወደዚህ አስደናቂ ዓለም ለመግባት ዝግጁ ከሆናችሁ ቪዲዮውን መመልከት እንጀምር። ወርቃማው ድልድይ ቬተንሃም በተንጣለለው በዳና ተራሮች ላይ የሚገኘው የድልድይ ዲዛይኑ እጅግ ማራኪ ነው። ድልድዩን ከፍ አድርገው የያዙት ሁለት ግዙፍ የድንጋይ እጆች ሲሆኑ እነዚህም እጆች የእግዜር እጆች ተብለው ይጠራሉ። ከባህር ጠለል በላይ 1400 ሜትር ከፍታ ላይ የተሰራ ሲሆን ግንባታው የተጀመረው እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2017 ሲሆን የተጠናቀቀው በሚያዝያ 2018 ነው። ድልድዩ በይፋ ለጎብኚዎች ክፍት የሆነው በሰኔ 2018 ነው። የተገነባው በዋነኛነት የቱሪዝም ፍሰትን ለመጨመርና የባና ሂልስን የቱሪስት መዳረሻ ለማድረግ ነው። ቱሪስቶች በላዩ ላይ ሲረማመዱ ደመናን እየቀዘፉ ያሉ የሚመስሉት ለለመደው ልዩ ስሜትን የሚፈጥር እንግዳ ለሆነ ሰው የሕይወቱን መጨረሻ የሚያስመኝ አንዴ ከወረደ ዳግመኛ ላለመውጣት ቃል የሚያስገባ አጋጣሚን የሚፈጥር ስሜት ያለው እጅግ አደገኛ ቦታ ነው። ዳንያንግ ኩሻንግ ድልድይ ቻይና። ይህ በዓለማችን ላይ ረዥሙ ድልድይ ተብሎ በጊኒየስ ቡክ ኦፍ ሪከርድ ላይ እየሰፈረ ታላቅ የምድራችን ውጤት ነው። ርዝመቱ 164.8 ኪሎ ሜትር ሲሆን የተሰራው ለፈጣን ባቡር መሻገሪያ ነው። ድልድዩም በቆላማ ቦታዎች፣ በሐይቆች፣ በወንዞችና በሩዝ ማሳዎች ላይ ተንጣሎ በኩራት የተዘረጋ የቻይናን ቴክኖሎጂ የበላይነት ማሳያ እንደሆነ ይነገርለታል። ይህ ድልድይ እንደ አውሮፓውያን የዘመን አቆጣጠር በ2006 ተጀምሮ በ2010 እንደተጠናቀቀና ግንባታውንም ሰርቶ ለማጠናቀቅ 4 ዓመታትን የወሰደ ሲሆን ግንባታውም ከ10,000 በላይ መሐንዲሶችና ሰራተኞች የተሳተፉ ሲሆን በግምት እስከ 8.5 ቢሊዮን የአሜሪካን ዶላር ወጪ እንደተደረገበት ይገመታል። ለጎብኚዎችም እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ.ም ክፍት በመሆን እስከ ዛሬ ድረስ በመጎብኘት ላይ ይገኛል። የውሃ ላይ ድልድይ ጀርመን። በአብዛኛው ጊዜ ድልድይ የሚሰራው መኪና፣ ባቡር ወይንም ሰው እንዲሻገርበት ነው። ይህ ድልድይ ግን ባልተለመደና ለየት ባለ መልኩ መርከቦች እንዲሻገሩበት እየተሰራ የውሃ ላይ ድልድይ ነው። የዚህ ድልድይ ግንባታ ሀሳብ በታሪክ እንደሚነገረው ከሆነ በጣም ቆየት ያለ ሀሳብ እንደሆነና ለመጀመሪያ ጊዜ የታቀደው ከ100 ዓመት በፊት እንደ አውሮፓውያን የዘመን አቆጣጠር በ1919 ቢሆንም ሁለተኛው የዓለም ጦርነት እና በጀርመን መከፈል ምክንያት ፕሮጀክቱ ለረጅም ዓመታት ተቋርጦ ቆይቷል። ይሁንና ግንባታው እንደ አውሮፓውያን የዘመን አቆጣጠር በ1997 ተጀምሮ በ2003 የተጠናቀቀ ሲሆን ብዙም ሳይቆይ ለትራፊክ ክፍት መሆን ችሏል። የኢስማኢ አሃጂ ድልድይ ጃፓን። ይህ ድልድይ በፎቶግራፍ ሲታይ ልክ እንደ ሮለር ኮስተር የመዝናኛ ባቡር ቁልቁለቱ እጅግ ያስፈራል። ድልድዩ የተሰራው በሁለት ከተሞች መካከል ሲሆን ከስሩ ለሚመላለሱት ግዙፍ መርከቦች በነፃነት እንዲያልፉ ተብሎ በከፍተኛ አቀበትና ቁልቁለት የተገነባ ሲሆን ይህ ድልድይ ግንባታው እንደ አውሮፓውያኑ የዘመን አቆጣጠር በ1997 ተጀምሮ በ2004 ተጠናቆ ለትራፊክ ክፍት በመሆን አገልግሎት መስጠት የጀመረ ሲሆን ከሩቅ ሆኖ ለሚመለከተው እጅግ ግራ የሚያጋባ እንኳንስ በላዩ ላይ ለመሻገር ለመመልከት የሚከብድ ድልድይ ነው። ብሔራዊ ፓርክ ያሙ ድልድይ ህንድ። ይህ ድልድይ ከኮንክሪት ወይም ከብረት አልተሰራም። ይልቁንስ ለማመን ከሚከብዱ በሕይወት ካሉ የዛፍ ስሮች የተሰራ ሕያው ድልድይ እንጂ። በህንድ ገጠራማ አካባቢ የሚኖሩ የችምፑዲ ጎሳዎች የጎማ ዛፍ ስሮችን በጥበብ በመምራትና በማጣመር
ወንዞችን ለመሻገሪያነት እንዲያገለግላቸው የሰሩት አስገራሚው ድልድይ በጊዜ ብዛት ዛፉ እያደገ ሲሄድ ይበልጥ እየጠነከረ የሚሄድ አስገራሚው ድልድይ ያደርገዋል። ይህ ድልድይ እንደ ታሪክ ገለጻና እንደ አካባቢው ነዋሪዎች ንግግር ከሆነ እንደ አውሮፓውያን የዘመን አቆጣጠር ከ500 እስከ 600 ዓመት በፊት የተሰራ እንደሆነ ይነገርለታል። ድልድዩ በአንድ ጊዜ እስከ 50 ሰዎችን የማሻገር አቅም አለው። ጎላ ጋሪሶ ድልድይ ኡራጋይ። ይህ ድልድይ በሩቻ እና በማልዶናንድ ግዛት የሚገኝ ሲሆን በአብዛኛው ድልድዮች ንድፋቸው ከነጥብ ኤ ወደ ነጥብ ቢ በቀጥታ መስመር ነው የሚሰሩት። ይህ ድልድይ ግን ክብ ቅርጽ ያለው ሲሆን ግንባታው እንደ አውሮፓውያን የዘመን አቆጣጠር በ2014 ተጀምሮ በአጭር ጊዜ ውስጥ ተጠናቆ በታህሳስ 2015 በይፋ አገልግሎት ክፍት ሆኗል። 11 ሚሊዮን ዶላር ገደማ እንደፈጀ ይነገርለታል። ግንባታው እንደ አውሮፓውያኑ የዘመን አቆጣጠር በ2014 ተጀምሮ በአጭር ጊዜ ውስጥ ተጠናቆ በታህሳስ 2015 በይፋ ለአገልግሎት ክፍት ሆኗል። 11 ሚሊዮን ዶላር ገደማ እንደፈጀ ይነገርለታል። ዲዛይነሩ ሲናገር ይህ ቅርጽ የመረጠበት ምክንያት አሽከርካሪዎች ፍጥነታቸውን እንዲቀንሱ በዙሪያቸው ያለውን ውብ የባህር እይታ እየተመለከቱ እንዲዝናኑና እግረኞችም በክቡ ድልድይ ዙሪያ እየተንሸራሸሩ ተፈጥሮን እንዲያደንቁ ለማድረግ ነው። የሼክ ዛይድ ድልድይ አቡዳቢ የተባበሩት አረብ ኤምሬት። በታዋቂው ዲዛይነር ዛሃ ሀዲድ የተነደፈው ይህ ድልድይ በምድራችን ላይ ካሉ እጅግ ውብ ድልድዮች አንዱ ነው። ግንባታው የተጀመረው እንደ አውሮፓውያኑ የዘመን አቆጣጠር በ2007 ሲሆን ግንባታውን በ3 ዓመት ጊዜ ውስጥ ተጠናቆ እንደ አውሮፓውያኑ የዘመን አቆጣጠር በ2010 ዓመተ ምህረት ለትራፊክ ክፍት መሆን ችሏል። ድልድዩም 842 ኪሎ ሜትር የሚረዝም ሲሆን የድልድዩ ቅርጽና የሚነፍሰው የባህር አሸዋ ሞገድ ይበልጥ በተለይም በምሽት ላይ በሚበሩ ዘመናዊ ባለቀለም መብራቶች አማካኝነት ድልድዩን ማራኪ ያደርገዋል። ሚላው ቪያዱክት ፈረንሳይ። ይህ የፈረንሳይ ድልድይ ደግሞ በዓለማችን ላይ እጅግ ረዥሙ ከፍተኛው የድልድይ ምሰሶ ያለው የኪነ ህንፃ ጥበብ ውጤት ነው። ከፍተኛው ማማ 343 ሜትር ቁመት ያለው ሲሆን ግንባታውም እንደ አውሮፓውያኑ የዘመን አቆጣጠር በጥቅምት 2001 ዓመተ ምህረት ተጀምሮ እጅግ ፈጣን በሆነ ሂደት በ3 ዓመት ጊዜ ውስጥ ተጠናቆ እንደ አውሮፓውያኑ የዘመን አቆጣጠር በታህሳስ 16 ቀን 2004 ዓመተ ምህረት ለህዝብ ክፍት መሆን ችሏል።